ሃይ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? ሳንሴት ነኝ። ያው ከቲክታክ ወደ ዩቱብ መጥቼላችኋለሁ እና ዩቱብ ቻናል ላይ ሁለት ቪዲዮ ለጥፍኩላችሁ። እንግዲህ ኦልሬዲ ቲክታክ ላይ ያታችሁት ይሆናል። ባለፈው ስለ ሶሻል ሴኩሪቲ ቤኔፊት ለጥፌላችሁ ነበር እና ብዙ ጥያቄ ቲክታክ ላይ መጣልኛል እና እሱን ጥያቄ እዚሁ ዩቱብ ላይ ረዘም አድርጌ ልመልስላችሁ ብዬ ነው እና ሆፕፉሊ ዩ ሬዲ። ሳትረሱ ግን ሰብስክራይብ ማድረግ እና ላይክ ማድረግ እንዳትረሱ። ቆይ ፖዝ አደረግላችኋለሁ ወሬን ጥያቄዎችን እስከምፈልግ እናንተ ሰብስክራይብ እና ላይክ ማድረግ እንዳትረሱ እሺ። አደረጋችሁ ብዬ ጠብቃለሁ። ኤኒዌይስ ጥያቄዎችን እዚህ ላይ እንዳለ ጽፌያችኋለሁ። ቻትጂፒቲን ጥያቄዎቹን ፑል አድርጊልኝ ብያት ነበር ከካመንት ሴክሽን እና አድርጋልኛለች። ብዙ ጥያቄ ይመጣልን በዲኤም በኩል ስለ ሶሻል ሴኩሪቲ ቤኔፊት ነው፣ ስለ ዲስብሊቲ ዴት ቤኔፊት ነው ጥያቄዎች ይመጣልኝ እና የዲስብሊቲውን ልመልስላችሁ። ዲስብሊቲ ቤኔፊት ማለት እንዴት ነው የሚለውን እዛ ኤክስፕሌን አድርጌዋለሁ። ግን በጣም ስትታመሙ መስራት ሳትችሉ ስትቀሩ በጣም መታመም አለባችሁ። ኦኬ ቱ ፖይንት የአልጋ ቁራኛ ወይም መስራት የማትችሉ እጃችሁ እግራችሁ መስራት ያቆመ አይምራችሁ መስራት ያቆመ መሆን አለበት። ኦኬ ጀስት ብዙ ዲኤም ይመጣልኝ እኮ የስኳር በሽተኛ ነኝ አይቻልም። ዳስ ናት ዲስብሊቲ። የደም ግፊት አለብኝ እሱ ደዝን ካውንት። አርተራይተስ አለብኝ አይቆጠርም። አሜሪካን ሀገር መስራት አለባችሁ። አይ ዶንት ኖ ኢትዮጵያ እንግዲህ እንደ ደም ግፊትና የስኳር በሽታ እንደ ዲስብሊቲ እንደሚቆጠር አላውቅም። ግን እዚህ ሀገር መድኃኒት ያለው ነገር ዲስብሊቲ ተብሎ አይቆጠርም። ወይም ተነስታችሁ ወታችሁ መስራት የምትችሉበት አይቆጠርም። ከወለድኩኝ እሱም እንደ ዲስብሊቲ አይቆጠርም። ኦኬ ወልዳችሁ ያው የአራስ ጊዜያችሁ እንደ ዲስብሊቲ አይቆጠርም። እሱ ስራ የምትሰሩ ከሆነ ሌላ ቤኔፊት አላችሁ በስራችሁ በኩል። some companies would do offer short benefit ይባላል or long term benefit or short term benefit የሚባሉ ነገሮች አሉና እነሱ ሊኖራችሁ ይችላል። ግን በጋቨርንመንት በኩል የለም። ኦኬ ሶሻል ሴኩሪቲ ቤኔፊት ዲስብሊቲ የለም። ግን ወልዳችሁ ምናምን ለሚለው ቤኔፊት ማወቅ ከፈለጋችሁ ካመንቱ ላይ ጻፉልኝ። እሱ ሌላ ቪዲዮ ሰራላችኋል። ሌላም አይነቶች በስቴቶቹ ምናምን ስላለ ማለት ነው። ኦኬ እና እሱ ልበላችሁ ብዬ ነው። ብዙዎቻችሁ እንደዚህም አለ እንዴ ብላችሁ የሆነ ሲስተሙን ለመጠቀም ሮጣችሁ ሄዳችሁ ዲሴብል ብላችሁ ገንዘብ ለመቀበል ቼክ አደረጋችሁ። ሶሻል ሴኩሪቲያችሁን ስቴትመንት ቼክ አደረጋችሁ which is good job amazing ቼክ ማድረጋችሁ ጥሩ ነው። ግን ኦል ኦፍ ሰደን ዲስብሊቲ ስትሆኑ ይሄንን ታገኛላችሁ ዴት ቤኔፊት የሚለውን አይታችሁና ኦኬ እኔ እኮ የእንትን በሽተኛ ነኝ ማለት ጀመራችሁ። ኖ it doesn't work like that። አይሰራም። ባይ ዘ ወይ አፕላይ ማድረጋችሁ ከአመት እስከ 2 ዓመት ይፈጃል አፕሩቭ እስከምትሆኑ። ብዙ ጊዜ እንደውም ሎየር መቅጠር ሁላ አለባችሁ። ገብቷችኋል አይደል? ይሄ ነገር ፋይት እንዲያደርግላችሁ። ግን ላካሴ በጣም ክሮኒክ የሆነ ኢልነስ መሆን አለበት። እጃችሁ እግራችሁ መስራት ያልቻለ አይምሯችሁ መስራት ያልቻለ 24/7 ማሽን ላይ ተሰክታችሁ መዋል ካለባችሁ ምናምን ነው እንጂ ይሄ ሲምፕል የሚሉት በሽታ ወይም መድኃኒት ያለው በሽታ አይሰራም። ኦኬ እሱ ልንገራችሁ ብዬ ነው። ሁለተኛ ጥያቄ ደግሞ ዴት ቤኔፊት ደግሞ የልጆቹ እድሜያቸው ብላችሁ ነበር። ልጆቹ have to be under the 18 ከ18 ዓመት በታች መሆን አለባቸው። ቤኔፊት ልክ 18 ዓመታቸውን ልክ ሲገቡ 18 ሲጨርሱ ልክ 19 ሲሉ ገንዘቡ ያቆማል። ኦኬ እናቶች ወይ አባቶች ባለቤት ወይ ሚስት ከሞተች ይህንን ክሌም ማድረግ ትችላላችሁ። እነዛ ሰዎች ግን አሜሪካን ሀገር መስራት ነበረባቸው። and also አባት ከሆነ የሞተው ያረፈው የአባት ስም በርዝ ሰርቲፊኬት ላይ መኖር አለበት። እናት ከሆነች ደግሞ የእናት ኦልዌይስ በርዝ ሰርቲፊኬት ላይ አለች። አባት ሄዶ በልጆቹ አፕላይ ማድረግ ይችላል። አንዳንድ አላችሁ የአባትን በርዝ ሰርቲፊኬት ያላስገባችሁ ዳስ የእናንተ ፕሮብለም ነው። ግን ሄዳችሁ አሁን ኮርት አሳውቃችሁ ማስገባት ትችላላችሁ። ሃይሊ ሰጀስቱ ገብቷችኋል። ገና እንትና ወይ አባት ምናምን ሲሞት ሮጣችሁ ሄዳችሁ ጎፈሚ ምናምን አያስፈልጋችሁም። ይሄ አባት ከሰራ ለብዙ ዓመት ከሰራ ወይ እናት ለብዙ ዓመት አሜሪካን ሀገር ከሰራ ኮንትሪቢዩት አድርጋለች ወደ ቤኔፊቱ እና እሱ ገንዘብ ለእናንተ ነው ልጆቻችሁ 18 ዓመት እስከሚሞላችሁ። ኦኬ ይሄ ነው። ሌላ ደግሞ ይመጣልኝ ስለ ሶሻል ሴኩሪቲ ራሱ ቤኔፊት ነው። አሜሪካኖች ብዙ ጊዜ ጡረታ ሲወጡ 2 አይነት ቤኔፊት ይመጣላቸዋል። አንዳንድ 3። አንደኛው የነገርኳችሁ ሶሻል ሴኩሪቲ ነው። ሁለተኛው ፔንሽን ኦፍ 401k ይባላል which is የምትሰሩበት ካምፓኒ ኦፈር የሚያደርጋችሁ ሪታየርመንት ፕላን ነው። ሶስተኛ ደግሞ አንዳንዴ
403B የሚባል ደግሞ እንደዚሁ ካምፓኒያችሁ ከሌ ከፔንሽን ሌላ ደግሞ አፈር የሚያደርጓችሁ ነገር አለ እና ሶሻል ሴኩሪቲ እና 401k ፔንሽን አንድ አይነት ነው ወይ ብላችሁ የጠየቃችሁ ነገር አለ። ኖ ሶሻል ሴኩሪቲ ኢዝ ጀስት government sponsored retirement ስታደርጉ የምታገኙት ገንዘብ ነው። 401k ኦር ፔንሽን ደግሞ የምትሰሩበት ካምፓኒ ስፖንሰር የሚያደርግ የጡረታ ስትወጡ የምታገኙት ገንዘብ ነው። እድሜው 67 ዓመት ከሆናችሁ በኋላ ሁለቱንም አንድ ላይ ክሌም ማድረግ ትችላላችሁ። ስለዚህ ሪታየር ስታደርጉ ሁለት ኢንካም ሊመጣላችሁ ይችላል። 401k እና ፔንሽን በጣም የተለያዩ ነገር ቬሪ ሲሚላር ካምፓኒ ኦፈር የሚያደርጋችሁ ቬሪ ሲሚላር ግን የተለያየ ቤኔፊት አላቸው እና ስለሱም ማወቅ ከፈለጋችሁ ካመንቱ ላይ ጻፉልኝ። 401k ፔንሽን ብትሉ ሌላ ቪዲዮ ልሰራላችሁ እችላለሁ። ሶ ሆፕፉሊ ጥያቄያችሁን መልሼላችኋለሁ። ሌላ ጥያቄ ምን ነበረ ደግሞ? ወረቀቱ ይመጣልን ነበር መምጣት አቁሟል ላላችሁ፣ የስ መምጣት አቁሟል። አይ ቲንክ ኮቪድ ከመግባቱ በፊት ይመስለኛል የዛሬ 6-7 ዓመት ወይም 8 ዓመትም ሊሆን ይችላል ኦንላይን አካውንት ሰታፕ አድርጋችሁ ተብሎ በጣም ተወርቷል። ወረቀት የመጨረሻ ወረቀት የመጣችሁ ላይ እዛ ላይ ይላል። እንደዛ ነው ያሉት። እንግዲህ አይ ዶንት ኖ ሰታፕ አድርጋችሁ ኦንላይን ገብታችሁ እንድታዩት ኤኒ ታይም ገብታችሁ ማየት ትችላላችሁ። ግን ዋንስ የር ነው አፕዴት የሚያደርገው። ገብታችኋል አይደል? ልክ ታክሳችሁን ፋይል አድርጋችሁ ስትጨርሱ ወደ ማርች ላይ አፕዴት ያደርጋል። እጎዟን ግን ኤኒ ታይም ገብታችሁ ሎግን አድርጋችሁ ማየት ትችላላችሁ። አንዳንድ ደግሞ ከኢትዮጵያ ገና መምጣታችን ነው ሜቢ እድሜያችሁ 40 ዓመት ምናምን ሊሆን ይችላል። እዚህ ሀገር 1 5 ዓመት 6 ዓመት ነው የሰራችሁት እና የምታዩት ገንዘብ ማይና ቢ ሴም ሰሞን አሜሪካን ሀገር 10 ዓመት 15 20 ዓመት የሰራው እኩል ላይሆን ይችላል። እድሜያችሁ እኩልም ቢሆንም ኮንትሪቢዩት ያደረጋችሁት ኮምፕሊትሊ ዲፍረንት ነው። ገና መምጣታችሁ ነው እዚህ ሀገር እና ብዙ ኮንትሪቢዩት ያደረጋችሁት ላይኖር ይችላል። ቢካዝ እንትናና የኔን አስተያየቼ የተለያየ ነው። የስ ኢዝ ዲፍረንት። አንደኛ ደሞዛችሁ የተለያየ ነው። ሁለት ሃው ሎንግ ኮንትሪቢዩት እንዳደረጋችሁ ነው። ገና እዚህ ሀገር እንደመጣችሁ ከሆነ ሁለት የተለያየ ቁጥር ነው የምታዩት። ገብቷችኋል? እዚህ ሀገርም 20 ዓመት እኩል ኖራችሁ ግን ደሞዛችሁ የተለያየ ከሆነ የምታዩት ያ ሶሻል ሴኩሪቲ ስቴትመንት ኢዝ ኮምፕሊትሊ ዲፍረንት። ገብቷችኋል? ሳምባዲ ሁ ሜክስ በአመት 100 ሺህ እና በአመት 60 ሺህ ቢሰራ ገንዘብ የተለያየ ነው የሚሆነው። ሶ ኪፕ ዳት ኢን ማይንድ። እሺ፣ ፓኒክ አታድርጉ፣ አትደንግጡ። ያው እስከ 67 እስከሚሆናችሁ ታይም አላችሁ። ሌሎቻችሁ ደግሞ እኛ ኢትዮጵያ ገብተን ነው የምንኖረው፣ ምንም አያደርግልንም። ላይክ ሶሻል ሴኩሪቲ ነው አሜሪካ ነገር ከሰራችሁ ኮንትሪቢዩት ታደርጋላችሁ። ግን ሶሻል ሴኩሪቲውን ሪታየር አድርጋችሁ ኢትዮጵያ ስትገቡ ካሽ በየወሩ እየተከፈላችሁ መኖር ትችላላችሁ። ገብቷችኋል አይደል? የራሳችሁ ቢዝነስ ኦር ኡበር ላይ፣ ሊፍት ላይ፣ ዲሊቨሪ ሰርቪስ ላይ ምናምን ያላችሁ ሰዎች ሜክ ሹር ዩ ፔይ ቢካዝ አት ኤንድ ኦፍ ዘ ዴይ ጡረታ ስትወጡ ሰም ካይንድ ኦፍ ኢንካም ያስፈልጋችኋል አይደል? ለምትኖሩበት ብዙ እናያለን። አሁን እንደ አሜሪካ ነገር በቃም ብሎ ኢትዮጵያ ገብተው ተመልሰው የሚመጡ በጣም ሲኒየሮች እንዳሉ ታውቃላችሁ። ቢካዝ ኢንካም ከሌለ እዚህ መጥተው ተመልሰው እንደገና ስራ ነው የሚሰሩት። ሶ አት ዘ ኤንድ ኦፍ ዘ ዴይ ገንዘቡ ያስፈልጋችኋል ጡረታ ስትወጡ አይደለም? ሶ እንደዛ ብላችሁ አስቡት። ለራሳችሁ የምትሰሩ ሰዎች በየአመቱ ታክስ ፋይል ስታደርጉ ነንበራችሁ ሪፖርት ስታደርጉ ስንት ኢንካም እንዳስገባችሁ ስንት ኢንካም እንደሰራችሁ ስታስገቡ ታክስ ፕሮፌሽናላችሁ should tell you how much you should contribute ወደ ሶሻል ሴኩሪቲያችሁ ደግሞ ስንት ማስገባት እንዳለባችሁ ይነግራችኋል። ሲስተሙ ላይ ይነግራል። ያንን ከፍላችሁ አስገቡ ነው የምለው። whether አሜሪካም ኖራችሁ ኢትዮጵያም ኖራችሁ ካሪቢያን ኖራችሁ ማርስ ጁፒተር የትም ኖራችሁ ጡረታ ስትወጡ የሚያስፈልጋችሁ ገንዘብ ነው። 1 2 ዲስቢሊቲ ባጋጠማችሁ you don't know what will happen የሚያስፈልጋችሁ ነገር ነው። 3 if you pass away ልጆች ካላችሁ ሚስት ካላችሁ ሪስፖንሲብል የሆናችሁ ፓረንቶች ከሆናችሁ በህይወት እያላችሁ ለነዛ ሰውም እንዲሆን አስቡበትና ክፈሉበት ነው የምላችሁ። ኤኒዌይስ ሌላ ጥያቄ ካላችሁ ካመንቱ ላይ ጻፉ። by the way I'm not an expert of benefit tax benefit pension ምናምን pension እና 401k it was my previous career ላይ ሰርቻለሁ HR ላይ ስለሰራሁት I do know it። ግን ስለ social security benefit I think is expert ሆኜ ሳይሆን በምናየው በአሁን ጊዜ ሪታየር ማድረግ ያቃታችሁ ብዙ በእኛ ኮሚኒቲ ውስጥ እያየን ስለሆነ መነገር ያለበት ነገር ነው፣ መነጋገር ያለንበት ነገር ነው እና ለዛ ነው ይሄን ቪዲዮ መሰራላችሁ። hopefully you enjoy this video። ቆይ አንዴ ሳትረሱ ላይክ አደረጋችሁ፣ ሰብስክራይብ አደረጋችሁ፣ ቆይ ፓዝ አደረጋችሁ። ኦኬ ኤኒዌይስ እንደዚህ አይነት የምንነጋገርበት ቪዲዮ እዚህ ዩቲዩብ ላይ እለጥፍላችኋለሁ። hopefully you'll have a great day. Bye.